ሀይ ሰላም እንዴት ናችሁ? ደህና ናችሁ? እኔ ትዕግስት እባላለሁ። አሁን ያለሁት አረብ ሀገር ዱባይ ሰው ቤት ነው እና ብዙ ጊዜ ስሰራ ሀሳቤ ወይም ደግሞ ምኞቴ ወይም ደግሞ ስኬቴ ማድረግ የምፈልገው የምመኛቸውን ነገሮች አደርጋቸዋለሁ ብዬ የማቅዳቸው እቅዶቼ ሁሉ ይሻገትብኛል እና እቅዴ ይሻገትብኛል። ባስቀመጥኩት ባቆየሁት ቁጥር ሁሉ እቅዴ ለምን እንደሚሻገትብኝ አላውቅም። በተለያየ ጊዜ በተለያየ አመታት ውስጥ በጣም ረጅም አመት ሆኖኛል ሰው ሀገር መስራት ከጀመርኩ። ሰው ቤት ነው የምሰራው። በየጊዜ እቅዴን አወጣለሁ። ይሄን ማድረግ አለብኝ፣ እዚህ አመት ላይ ይሄን አደርጋለሁ ላለው ግን ያ ነገር ሲቆይብኝ ይሻገትብኛል። ጋይስ ይሻገትብኛል። እንዴት ነው እንደዚህ ማለት የጀመርኩት ማለት ነው? ብዙ ጊዜ ስራ ሰራ የተለያየ ነገር ይመጣልኛል። የተለያየ ቢዝነስ አይዲያ ይመጡልኛል። በጣም ልቤ ከምርም በቃ ማሳካቸው ከምርም መሆናቸው ይመስለኝና አቅዳቸዋለሁ፣ አስባቸዋለሁ ግን በጣም እንትን አንድ ነገር ካሰብን አሁን ላይ ይገባል። ወዳው ማሰቤ ወዳው ያቀድኩትን ነገር ከማሰብና ሶሻል ሚዲያ ላይ ዩቲዩብ ላይ ያለው ይሄ ነገር እንዴት ነው የሚሰራው፣ እንዴት ነው ምን አክል ነው ትርፋማስ፣ እንዴት በዚህ ነገር ስኬታማ ሆናለሁ የሚለውን ነገር ሁለት ነጭ ከሆነ ጊዜ በኋላ ያ ነገር አላማ ቢስ ይሆንብኛል። በቃ ምንም ሞራል አይሰጠኝም። ኦኬ በቃ አይሁን ቤት ተስፋ ያስቆርጠኛል፣ እንደማይሆን እንደማላሳካው። አሁን ላይ ያ እኔ ማስባቸው ማቀዳቸው ነገሮች ከመብዛታቸው የተነሳና ከማቀድ የተነሳ መቼም የማይሳካልኝ መቼም ስኬታማ ሰው የማልሆን እየመሰለብኝ ነው። ለምንድን ነው ይቅርታ ብዙ ጊዜ ይሄን ነገር ሳቅድና ሳአልም እንትን እላለሁ ማለት ነው። ሳቅድና ሳአልም ኦኬ አደርገዋለሁ ይሳካል ብዬ ነው እምነት ነበረኝ። ግን ሲቆይ ያ ነገር ከአንድ አመት በኋላ ያ ነገር በቃ አዋጭም አይደለም ወይም ደግሞ እኔም ተስፋ ቆርጥበታለሁ፣ መጥፎ ነገር ይሆናል ማለት ነው። ስለዚህ ይሄ ቪዲዮ በአጋጣሚ እናንተ ጋር ከደረሰ ማንም ሰው ጋር ይሁን ብቻ ኮሜንት አድርጉልኝ፣ ላይክ አድርጉልኝ፣ ሰብስክራይብ አድርጉልኝ። ምንም አይነት ቪዲዮ ሰርቼ አላውቅም። እንግዲህ በአሁኑ ማልሞ ማስበው ነገር እጽፈዋለሁ፣ በዛም ደግሞ በቪዲዮ መሳለሁ። ምክንያቱም ሁሌ ያንን ቪዲዮ ያንን የምጽፈው ነገር ባዩ ቁጥር ተስፋ እየቆረጥኩ ያንን እኮ አቅደሽ አላሳካሽም፣ ያንን እኮ አቅደሽ አላሳካሽም፣ ስለዚህ አይሳካልሽም የሚል አንዱ ክፍል አእምሮዬ ይነግረኛል። ስለዚህ አሁን ላይ ደግሞ ያለሁበት 2025 በፈረንጆቹ 10ኛ ወሬ ነው። እንግዲህ ካሁን በኋላ ማሰው ማቀደውን ነገር ወደው ለመፈጸም ሞክራለሁ። ግን አሁን ሰው ቤት ነው ያለሁት። ግን እንደዛ በፍቃድ ወደ ሀገሬ ስገባ አሁን ላይ ማስባቸው አስባለሁ፣ አደርገዋለሁ፣ አላቆየውም፣ አላስቀምጠውም እንዳሻግትብኝ ባይና መልካም